ዓለማትን፣ ዘመናትን፣ ፍጥረታትን ሁሉ የፈጠረ ጌታችን ኢየሱስ ክርስቶስ አምላክ ወልደ አምላክ ነው። የእግዚአብሔር አብ የባህሪ ልጁ ሲሆን ራሱም እግዚአብሔር ነው። በባህርየ ሥላሴ መበላለጥ የለምና ወልድ ክርስቶስ ከአብና ከመንፈስ ቅዱስ ጋር ትክክል ነው እንጂ አይበልጥም አያንስም። እርሱ ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር ጌታ ነው። ቀዳማዊና ድኅራዊ አልፋና ኦሜጋ እርሱ ነው። ሁሉ በእጁ የተያዘ እርሱ እውነተኛ አምላክ የዘላለም አባት የሰላም አለቃ ነው። ቅድመ ዓለም ሲሰለስ ሲቀደስ ኑሮ ይችን ዓለም ፈጠረ። እርሱ ሁሉን ያስገኛል እንጂ ለእርሱ አስገኝ የለውም። አንድ ክርስቲያን ከሁሉ አስቀድሞ ሊያውቀው የሚገባ መሠረተ እምነት ይሄ ነው። መድኃኒታችን ኢየሱስ ክርስቶስ በዚህ መንገድ የማያምንና የማያመልክ ሁሉ እርሱ ክርስቲያን አይደለም። ምንም ሥጋችንን ተዋህዶ ብዙ የትሕትና ሥራዎች ቢሠራም ቢሰቀል ቢሞትም እርሱ እግዚአብሔር ነውና ፍጹም አምላክ ፍጹም ሰው ነው ብለን ልናመልከው ይገባል። እንደ አርዮስ፣ ንስጥሮስና ሊዮን የማይገቡ ነገሮችን መናገር ጎዳናውን የሞት መዳረሻውንም ገሃነመ እሳት ነውና እንኳን የክብር ባለቤት መድኃኔ ዓለም ኢየሱስ ክርስቶስ ላይ በፍጡሩ ላይ እንኳን የማይገባ ነገር የተናገረ ሁሉ የገሃነም ፍርድ አለበት። ለእርሱ የዓለም ፈጣሪ ጌታና ቤዛ ለሆነው መድህን ኢየሱስ ክርስቶስ ለዘለዓለም ምስጋና ይሁን። ጌትነት ውዳሴና አምልኮ ይሁን። እግዚአብሔር አዳምን በሰባት ሀብታት አክብሮ በገነት ቢያኖረው አትብላ የተባለውን ዕፀ በለስ በላ። በዚህም ከፈጣሪው ተጣልቶ በሞተ ሥጋ ሞተ ነፍስ በርደተ መቃብር ርደተ ገሃነም ተፈረደበት። በኋላ ግን ንስሐ ስለገባ ከ5 ቀን ተኩል ወይንም ደግሞ 5500 ዘመን በኋላ ከልጅ ልጅህ ተወልጄ አድንሃለሁ የሚል ቃል ኪዳን ሰጠው። ከዚህ በኋላ ለ5500 ዘመናት ጊዜ ወደ ታች ይቆጠር ጀመር። ስለ እግዚአብሔር ሰው መሆንና ዓለምን ማዳን ትንቢት ይነገር፣ ሱባኤም ይቆጠር፣ ምሳሌም ይመሰል ገባ። ከአዳም እስከ ሙሴ ዘመነ አበው ምሳሌያት ይበዛሉ። ከሙሴ እስከ ዳዊት ዘመነ መሳፍንት ምሳሌያቱ እየጎሉ መጥተዋል። ከልበ አምላክ ዳዊት እስከ ቅዱስ ሚልክያስ ድረስ በዘመነ ነቢያት እና ነገሥት ግን ትንቢቶች ስለ ክርስቶስና ስለ ማደሪያ እናቱ እንደ ጎርፍ ፈሰዋል። ነቢያትም የመሲህን መምጣት እየተጠባበቁ በጾም በጸሎትና በትምህርት ኑረዋል። እንባቸውንም አፍሰው ቅድመ እግዚአብሔር ደርሶላቸዋል። ልደተ ክርስቶስ እምድንግል ጊዜው ሲደርስ እንባ ይፈስ እንዲሉ አበው መድኃኒታችን የጥልን ግድግዳ ያፈርስ ዘንድ ከኃጢአትና ከሞት ቁራኛነት ይፈታን ዘንድ ለሰዎች ቤዛ ይሆን ዘንድ ትንቢተ ነቢያት ይፈጸም ዘንድ በቀጠሮ በ5 ቀን ተኩል ወደዚህ ዓለም መጣ። የሰማይና የምድር ጌታ በእንግድነት በመጣ ጊዜ እርሱን ለመቀበል በተገባ የተገኘች ንጽሕት ሙሽራ ድንግል ማርያም ሆነች። ከእርሷ በቀር ለዚህ ክብር ሊበቃ የሚቻለው ፍጥረት እንኳን ኃጢአት ካደከመው የሰው ልጅ ከንጹሕ መላእክት ወገን አልተገኘም። በጊዜውም መልአከ ትፍስሕት ቅዱስ ገብርኤል መጋቢት 29 ቀን ወደ ድንግል ወርዶ የአምላክን ሰው የመሆን ዜና ነገራት። ከውዳሴና ከክብር ጋር ነገራት። ድንግልም ለ9 ወር ከ5 ቀን ሰማይና ምድርን የማይችሉትን መለኮት ተሸከመች። ልክ ሙሴ በደብረ ሲና እንዳያት ድንግል ማርያምንም ባህሪ መለኮቱ አላቀጠላትም። ስለዚህ ነገር ወላዲተ አምላክ ታኦዶኮስ ንጽሕተ ንጹሐን ቅድስተ ቅዱሳን ንግሥተ አርያም የባህሪያችን መመኪያ እያልን እንጠራታለን። ግሩም ድንቅ ጌታን ጸንሳ 9 ወር
ከ5 ቀን እስኪፈጸም ድረስ ብዙ ተአምራት ሰራች። መላእክት ብርሃን እየታጠቁ አገለገሏት፣ አመሰገኗት። ልጇን አምላክ እርሷንም እማምላክ እያሉ ተገዙላት። ከዚያም በሮሙ ቄሳር በአውግስጦስ ዘመን ሰው ሁሉ ይቆጠር ዘንድ አዋጅ ወጥቷልና እመ ብርሃን ማርያም ከቅዱሳን ዘመዶቿ ዮሴፍና ሰሎሜ ጋር ወደ አባቷ ዳዊት ከተማ ወደ ቤተልሔም ሄደች። በዚያም ሳሉ የምትወልድበት ጊዜ ቢደርስ በፍጹም ድንግልና እንደጸነሰችው ሁሉ በፍጹም ድንግልና ወለደችው። ተፈትሆም አላገኛትም፣ ልማደ አንስትም አልጎበኛትም፣ ምጥም አልነበረባትም። ድንግል ማርያም ክርስቶስን በወለደች ጊዜ ልጇ አምላክ እርሷም የአምላክ እናት መሆኗ ይታወቅ ዘንድ የብርሃን ጎርፍ ፈሰሰ። 99ኙ ነገደ መላእክት ወርደው ክብር ለእግዚአብሔር በአርያም እያሉ ዘመሩ። ትጉሃን እረኞች በቅዱስ ገብርኤል መሪነት መጥተው ክብሩን ተካፈሉ። በሰማይም ልዩ ኮከብ ድንግልና ልጇ ተሰቅለውበት ዝቅ ብሎ ታየ። ቅድስት ሰሎሜም በድፍረት የድንግልን ወዳሳ እጇ ቢቃጠል እንደገና በተአምራቱ ድኖላታል። በጊዜውም በምስራቅ የፋርስ የባቢሎንና የሳባ ነገስታት አስቀድመው ከበለዓም በኋላ ከዠረደሽት በደረሱት መሰረት ኮከቡን በማየታቸው ታጥቆ ተነሱ። ከምስራቅ አፍሪካና ከእስያም በተመሳሳይ ኮከቡን በማየታቸው 12ቱ ነገስታት በየግላቸው 10 ሺህ ሰራዊት እንደያዙ ድንግልንና ንጉስ ልጇን ፍለጋ ወጡ። 12ቱ ነገስታት ከነሰራዊታቸው ሲሄዱ ስንቃቸው በማለቁ 9ኙ ነገስታት ተስፋ ቆርጠው ተመለሱ። 3ቱ ግን ከ30 ሺህ ሰራዊት ጋር በኮከብ እየተመሩ ኢየሩሳሌም ደረሱ። ወደ ኢየሩሳሌምም ሲደርሱ ሄሮድስና ሰራዊቱ ታወኩ። እነርሱ ግን የቤተልሔምን ዜና ከጠየቁ በኋላ በጎል ድንግል ማርያምን፣ ክርስቶስን፣ ዮሴፍና ሰሎሜን አገኙ። ለ2 ዓመታትም እነርሱ ፍለጋ ደክመዋልና ተንከራተዋልና ደስታቸው ወሰን አጣ። በእመቤታችንና በልጇ ፊት በደስታ ዘለሉ፣ አንፈራጹ። 70 ሰገል እንዲል ወርቁን ዕጣኑንና ከርቤውንም ገብረው በግንባራቸው በፊቱ ሰገዱ። 3 ጊዜም እየወጡ እየገቡ ቢመለከቱ በኪነ ጥበቡ አንዴ እንደ ሕፃን፣ በሁለተኛው እንደ ወጣት፣ በሶስተኛው እንደ አረጋዊ ሆኖ ታያቸው። ፈጽመው አድንቀዋል። ወደ ሀገራቸው ሲመለሱም ወአስነቀቶሙ ህብስተ ሰገም እንዲል የገብስ ዳቦ ጋግራ ድንግል ለ70 ሰገል ሰጠቻቸው። እነርሱም ይህን እየተመገቡ የ2 ዓመቱን መንገድ በ40 ቀን ሲጨርሱት ዳቦ ግን ያ ሁሉ ሺህ ሰው ተመግቦት አላለቀም። ተአምራትም ሰርቷል። ውድ ተመልካቾቼ መልካም የክርስቶስ የልደት በዓል እንዲሆንላችሁ እየተመኘው ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትደግፉን ስል በትህትናና በአክብሮት እጠይቃለሁ። መልካም በዓል። ደህና ሁኑ።